السلام عليكم ورحمة الله وبركاته. ይህን አስደንጋጭ ሐዲስ አብረን እንስማ። ረሱል ሰለላሁ ዐለይሂ ወሰለም ኢማሙ ትርሚዚ በዘገቡት ሐዲስ ላይ እንዲህ ይላሉ፣ ላ ተቁሙ ሰዓቱ ሐታ የኩነ አስዓደ ናሲ ቢዱንያ ሉካዕ ኢብን ሉካዕ። በጣም ይገርማል። ቅያማ አይቆምም፣ ከሰዎች ሁሉ የበለጠ ዱንያን በማግበስበስ እድለኛ የሚሆኑ ሰዎች እነሱ ቦታ እስኪያገኙና የተሻለ ደረጃ እስኪያገኙ ድረስ ቅያማ አትቆምም። ወይም ደግሞ በጣም ዱንያን እንደፈለጉ የመሰብሰብ እድል የሚያገኙ ሰዎች እነማን ናቸው? ሉካዕ ኢብን ሉካዕ አሉ። አይ ረጁል ደኒ አضዒፍ፣ በጣም ወራዳ የሆነ ሰው ከማንም በተሻለ እሴቱን ከሚያከብር፣ ሃይማኖቱን ከሚያከብር፣ ስነ ምግባሩን ከሚጠብቅ ሰው በላይ ዱንያን የመሰብሰብ ሀብታም የመሆን እድል ያላቸው ሰዎች ብቅ ሳይሉ እነሱን ሳታዩ ቅያማ አይቆሙም አሉ ረሱል ሰለላሁ ዐለይሂ ወሰለም። ዛሬ ሴን እያየን አይደለም? በመንጋ ማህበራዊ ሚዲያ ላይ መንጋ ያሰልፋል፣ ብር ይሰበስባል። በማህበራዊ ሚዲያ ተከታዮችን በማግኘቱ ምክንያት ብዙ ተከፋይ ይሆናል። ራሱን ሸቀጥ አድርጎም ሊያቀርብ ይችላል ይህ ሰው። ወይም ደግሞ አካሏን ሸቀጥ አድርጋ ልታቀርብ ትችላለች ለማርኬቱ፣ ዱንያን ብቻ በመፈለግ ማለት ነው። ሰው ዱንያን ፍለጋ ክብሩን የሚሸጥበት፣ ማንነቱን የሚሸጥበት፣ ህልውናውን የሚያስረክብበት ዘመን ሳይመጣ ቅያማ አትቆምም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። አላህ ከእንዲህ አይነት ሰዎች ይጠብቃል።